ጤና ይስጥልን የተወደዳችሁ አሁን ደግሞ ይዘንላችሁ የቀረብነው ቲምበር ኮት ውድ ዋተርፕሩፍ ፕራይመር ነው። በመጀመሪያ እንጨቱን ማዘጋጀትና ማጽዳት ያስፈልጋል። እንጨቱ ደረቅ መሆን አለበት። እርጥበት ካለው ፈሳሹ አይጣበቅም። ከዛም ከመቀባታችን በፊት ውድ ዋተርፕሩፊንግን በደንብ ማማሰልና ማዋሃድ። ቀጥሎ የመጀመሪያ ዙር ወይም ፈርስት ኮት መቀባት። ለመቀቢያነት ብሩሽ፣ ሮለር ወይም የምርጫ መሳሪያ ስፕሬጋን እንጠቀማለን። ስንቀባ በእንጨቱ መስመር አቅጣጫ ቀስ እያልን በስሱና በእኩል መጠን እንቀባለን። በወፍራሙ መቀባት የለብንም። ቀጥሎ በብርጭቆ ወረቀት በስሱ ማሸትና ሁለተኛ ዙር መቀባት። ሁለተኛ ዙር ከቀባን በኋላ በአካባቢው ያለው እርጥበት ከፍተኛ ከሆነ እንደ አስፈላጊነቱ ሶስተኛ ዙር መቀባት ይቻላል። ከዛም ሙሉ በሙሉ ማድረቅ አለብን። የተቀባው እንጨት ለአገልግሎት ከመዋሉ በፊት ሳይነካ በደንብ መድረቅ አለበት። ከአቧራ ወይንም ከእርጥበት መጠበቅ አለበት። የእንጨት ውሃ መከላከያ ፈሳሽ ወይንም ውድ ዋተርፕሩፊንግ እንጨት በውሃ በእርጥበትና በአየር ለውጥ እንዳይበላሽ ለመጠበቅ የሚያገለግል በጣም ጠቃሚ ምርት ነው። ውድ ዋተርፕሩፊንግ እንጨቱ እንዳይሰነጠቅና በእርጥበት እንዳይበሰብስ ይከላከላል። የመድረቂያ ሰዓቱን ስንመለከት ፍላሽ ድራይ ከ1 እስከ 2 ሰዓት፣ ሪኮቲንግ ከ4 እስከ 6 ሰዓት እንዲሁም ሙሉ በሙሉ ለመድረቅ ከ16 ሰዓት ያላነሰ ጊዜ ይወስዳል። የቀለም አይነቱ ወተታማ ነጭ ፈሳሽ ሲሆን ሶሊድ 54% አካባቢ ነው። የአስተሻሸግ ይዘቱን ደግሞ ስንመለከት በ1 ሊትር እና በ4 ሊትር አማራጮች የቀረበ ነው። አባይ ኤችዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።